ከሶስቱ እናንተ የቱን ወደዳችሁት? የቱን ትጠቀሙታላችሁ? በየትኛውስ ለውጥ አይታችኋል? ኮሜንት ላይ ጻፉልን። መክሳት ለአጥንታችን ጤና ነው። መክሳት ለጭንቅላታችን ቀልጣፋነት ነው። መክሳት ሰውነታችንን እንደፈለግን በተለያየ አይነት ቦታ እንድንጠቀምበት የሚገርም ኤነርጂ እንዲኖረን ስለሚረዳን ነው። መክሳት ለመዘነጥ ብቻ አይደለም። መክሳት ስታይሊሽ ለመሆን ብቻ አይደለም። መክሳት ከበስተጀርባ የጤና ምልክት ነው። እንኳን አይደለም ለኛ ከ40 በኋላ ላለ ነው፣ ለልጆቻችን እንኳን መክሳት በጣም ትልቅ ጠቀሜታ አለው። ሲቀጥል እኛ ጥሩ የሆነ ሰውነት፣ ጥሩ የሆነ የምግብ አበላል ዘይቤ ካለን ልጆቻችን እኛን እያዩ ደግሞ እነሱም ጃንኪ፣ ቆሻሻ፣ ማይጠቅም፣ ስኳር ያለው፣ ለበሽታ የሚዳርግ የማይሆን ጣፋጭ ምናምን ሲያግበሰብሱ አናያቸው። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል። ጂቲ አክቲቭ ዌር ታሪክ ነው። ጂቲ አክቲቭ ዌር በኢትዮጵያዊ ምርጥ ዲዛይነር ለሀበሻ ሴት ተብሎ ዲዛይን የተደረገ ሲሆን ጂቲ አክቲቭ ዌር ቢያልበን ብርድ እንዳይመታን፣ ቢረጥብ ቶሎ እንዲደርቅ፣ የውጭውን ቅዝቃዜ ወደ ሰውነታችን ውስጥ እንዳያስገባ በጥንቃቄ የተሰራ ምርጥ ብራንድ ነው። በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታል። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? ዛሬ እንደኔ በብርሃን ፍጥነት ሸንቀጥቀጥቀጥቀጥ ማለት ለምትፈልጉ ይሄ ሱሪ ገባልኝ ማለት እንዴት ትልቅ ለውጥ እንደሆነ ለኔ ልነግራችሁ አልችልም። ይታያችኋል? እዚች ጋር ያለችው እቺ ትምጥዬ እቺ የደሃ ቦርጭ ብቻ ናት የቀረችኝ። እሷም በአንድ ጊዜ ነው የምትጠፋው። 5 ኪሎ በአንድ ጊዜ ውልቅ ብላችሁ ምጥጥ ብላችሁ በቃ ሰውነታችሁን የድሮ የነበሩትን ልብሶች ወጣ እያደረጋችሁ እንድትለብሱ የሚረዳችሁ በደንብ የተመሰከረላቸው የትም የዳይት ዶክተር ጋር ብትሄዱ መጠቀም አለባችሁ ተብለው የሚባሉ ጤነኛ በቤታችን የምናገኛቸው በቀላሉ የምንጠቀመው ለቆዳችን፣ ለፀጉራችን፣ ለመክሳት በቃ ቆንጆ ኤነርጂ እንዳለን ሆኖ ግርጥት ሳንል፣ ድክምክም ሳንል፣ ጉስቁልቁል ሳንል በተለይ በዚህ በኃይለኛ ሙቀት በቃ በደንብ ሰውነታችን ላይ ትልቅ ውጤት የሚያሳየን 3 መላ አሳያችኋለሁ። ቆራጥ ለሆናችሁ ለውጥ ማምጣት ለምትፈልጉ ሁነኛ መድኃኒት ነው። በዚህ አጋጣሚ እስከ መጨረሻ ድረስ ተከታትላችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ አደራ እያልኩኝ ወደ ነጥቦቻችን። በአንደኛ ደረጃ በጣም ብዙ ሰው የመሰከረለት የተለያዩ ዶክተሮች የመሰከሩለት ከዚህ በፊትም የተለያየ ቪዲዮ ላይ ተናግሬያለሁ። ጠዋት በባዶ ሆዳችን ለብ ያለ ውሃ መጠጣት፣ ማታ ወደ አልጋችን ስንሄድ ለብ ያለ ውሃ መጠጣት፣ ቀኑን ሙሉ ስናስታውስ ትኩስ አላልኩም፣ ለብ ያለ ውሃ። ለብ ያለ ውሃ በምንጠጣበት ጊዜ ምግብ ቶሎ እንዲፈጭልን ይረዳናል። ለብ ያለ ውሃ በጣም ይረዳናል። በሰውነታችን ውስጥ በደንብ ደም ተዘዋወረ ማለት እያንዳንዱ የሰውነታችን ፓርት የሚያስፈልገውን ትክክለኛ የኦክሲጅን መጠን ያገኛል። ለአንጀታችን ጤና በሉ፣ ለጉበታችን ጤና በሉ፣ ለኩላሊታችን ጤና በሉ፣ ለልባችን በሉ፣ ለቆዳችን በሉ፣ ለፀጉራችን በሉ። ቻይኖቹን አይታችኋቸዋል? በ80 ዓመታቸው የ50 ዓመት ኮረዳ ነው የሚመስሉት። በጣም ለሰውነት ያለው ጥቅም ለብ ያለው ውሃ መጠጣት ተዘርዝሮ አያልቅ። እናንተ ራሳችሁ የምታምኑትን ዶክተር ጠይቁ። በጣም ትኩስ ከመሰላችሁ እስኪ ቀዘቅዝ ጠብቁ። ትኩስ መሆን የለበትም፣ ለብ ያለ ውሃ ነው መሆን ያለበት። ምግብ ከበላችሁ በኋላ ለብ ያለ ውሃ ስትጠጡ ምግቡ ቶሎ እንዲፈጭ ይረዳል። መፈጨትም ብቻም አይደለም፣ ምግብ የበላ ነው በውስጡ ያለውን ጠቀሜታ ሰውነታችን በደንብ አድርጎ አስምሌት እንዲያደርግ ይረዳዋል። ምግብ ሰውነታችን የበላነውን አስምሌት ካላደረገ በአፋችን ገብቶ በካካ አማካኝነት ይወጣል። እንዲጠቅመን የበላነው ምግብ ሰውነታችንን እንዲጠግነን
ሰውነታችን የተፈጨውን ምግብ በደንብ አሰምሌት ማድረግ መቻል አለበት። እንደ ዶክተር ሳይሆን እንደ ተጠቃሚ ነው የምነግራችሁ። እኔ ዶክተር አይደለሁም፣ ግን እኔን በጣም የጠቀመኝን ለብ ያለ ውሃ መጠጣት ለቆዳ ጥራት፣ ለቆንጆ ኤነርጂ፣ ለቀልጣፋ ሰውነት በጣም አንደኛና ሁነኛ መፍትሄ ነው። ለብ ያለ ውሃ ስጠጣ አልወደውም ብላችሁ ላላችሁ ሎሚ ጠብ ማድረግ ትችላላችሁ። አሁን እኔ ትንሽ ትኩስ ስለሆነብኝ ቀዝቀዝ እስኪል እጠብቃለሁኝ። ጎንጨት እያለን ቀኑን ሙሉ ለብ ያለ ውሃ ብንጠጣ ለሰውነታችን የሚገርም ውለታ እንሰራለታለን። ሰውነታችን በአንድ ጊዜ ነው ሸንቀጥቀጥ የሚለው። እኔን የጠቀመኝን ሁለተኛ ልንገራችሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ስታደርጉ ደግሞ አመሰግናለሁ ማለት ነው። በተለያየ ጠቃሚ እኔን በጠቀመኝ የተለያዩ ሀሳቦች እንድመጣ ቴንኪዩ ኤልሲዬ በርቺ ማለት ነው። ስለዚህ ላይክ እያደረጋችሁ በሁለተኛ ማልደራደርበት በጣም የተለያየ ቪዲዮዬ ላይ የተናገርኩት 5 ዓመት ሙሉ የምመሰክርለት አፕል ሳይደር ቪኒገር። አፕል ሳይደር ቪኒገር የጨጓራ በሽታ ከሌለባችሁ፣ ሌላ ፓርቲኩላር የሆነ ነገር ከሌለባችሁ በባዶ ሆዳችሁ 1 የሾርባ ማንኪያ መውሰድ። አፕል ሳይደር ቪኒገር በምንጠቀምበት ጊዜ ቀኑ ሙሉ የስኳር ሌቭላችን መስመሩን እንደያዘ ሳይዘበራረቅ ይውልልናል። ያ የሚረዳን ምንድነው? ቶሎ ቶሎ እንዳይርበን ይረዳናል። ጥሩ የሆነ ኤነርጂ እንዲኖረን ይረዳናል። አፕል ሳይደር ቪኒገር ጠዋት በባዶ ሆዳችን መውሰድ ለማንችል ምግብ ከመብላታችን በፊት 30 ደቂቃ ቀደም ብለን እንውሰደው። ከዛ በኋላ ምግብ ስንበላ ምግቡ ቶሎ እንዲፈጭልን፣ እንዲቀለን፣ እንዳይርበን ቶሎ ቶሎ ምግብ ይሄ በተለይ መቀማመስ ለለመድን ሰዎች አፕል ሳይደር ቪኒገር ቀኑ ሙሉ ምግብ ትዝ እንዳይለን ነው የሚያደርገን። ይሄ ለአንጀት ጤና፣ ለቆዳ ውበት፣ ለፀጉር፣ ለመክሳት እንደ አፕል ሳይደር ቪኒገር የተመሰከረለት የተነገረለት ጤነኛ ነገር የለም። በኢትዮጵያ ላላችሁ እንዴ አፕል ሳይደር ቪኒገር ከየት አገኛለሁ ብላችሁ ለምትሉ በጣም ቀላል ነው። አፕል ሳይደር ቪኒገር በቤት ውስጥ ማዘጋጀት በጣም ቀላል ሬሲፒ። 1 ወር አዘጋጅታችሁ ቁጭ አድርጋችሁት ከዛ በኋላ ልክ እንደ እርሾ እያወጣችሁ መጠቀም ማለት ነው። አፕል ሳይደር ቪኒገር እኔ በየትኛውም ቀን በየትኛውም ሰዓት ላይ ትዝ ካለኝ 1 የሾርባ ማንኪያ ወስድና አፕል ሳይደር ቪኒገር ለጥርስ ጥሩ አይደለም ስለሚባል በምንጠቀምበት ጊዜ 1 የሾርባ ማንኪያ እናደርግና ከፈለግን ባዶውን መጠቀም እንችላለን። ካልሆነ ደግሞ እችኑ ራሷኑ በስትሮ እንጠቀማታለን። በስትሮ ጥርሳችንን እንዳይነካን አድርገን እንጠቀመዋለን። እኔ መክሳት ስፈልግ በብርሃን ፍጥነት ጥሩ ውጤት የሚሰጠኝ አፕል ሳይደር ቪኒገር ነው የኔ ፌቨሪት። ግን ለአንዳንድ ሰው ደግሞ ጨጓራ በሽታ ሊኖርበት ይችላል፣ የተለያዩ ኢሹዎች ሊኖርበት ይችላል። ስለዚህ አፕል ሳይደር ቪኒገር መጠቀም ለማትችሉ፣ የተለያየ መድኃኒት ለምትወስዱ ዶክተር መጠቀም አትችሉም ላላችሁ ለብ ያለ ውሃ። አሁን አፕል ሳይደር ቪኒገሩን የጠጣሁትን በለብ ያለ ውሃ አወራረድኩት። በሶስተኛና በመጨረሻ በጣም ብዙዎቻችሁ እንግዲህ ወይ እኔ እሱንስ አልችልም ብላችሁ የምትሉት ነጭ ሽንኩርት ይላችሁ እንደዚህ ትጨምቁትና 1 ራስ ነጭ ሽንኩርት ትጨምቁና እንደዚህ እንደነዚህ አይነት ነገሮች ወዲያው ተሰርተው ወዲያው ነው መጠቀም ያለብን ጥሩ ውጤት እንዲሰጠን። ነጭ ሽንኩርት ወዲያው ስትጨምቁትና ተጨምቆ ፍሪጅ ውስጥ ሲቀመጥ አንድ አይነት ኃይል የለውም። ነጭ ሽንኩርት በማር በባዶ ሆዳችን ጧት ብንወስድ ሰውነታችን ኢሚዩን ሲስተም በሽታን የመከላከል ኃይሉ በጣም ይጨምርልናል። ቶክሲክ የሆነውን ነገር ሰውነታችን
በፍጥነት ነው ከሰውነታችን ውስጥ የሚያወጣው። በተለይ እንደኔ በስትረስ በሩጫ በቃ በተለያየ ምክንያት ሰውነታችሁን ሊኩዊድ የሚይዝ ከሆነ ይሄ ከሰውነታችን ውስጥ አላስፈላጊ የሆነውን ቆሻሻ የሆነውን ሊኩዊድ ውልቅ አድርጎ እንዲያወጣልን ነው የሚረዳን። በባዶ ሆድ ጠዋት 1 የሾርባ ማንኪያ ነጭ ሽንኩርት በማር ዋጥ ማድረግ። ሰውነት ያሸታል ብላችሁ ለምትሉ ሙቅ ውሃዬ በሎሚ ቀኑን ሙሉ ጎንጨት እያለን በምንጠጣበት ጊዜ ሙቅ ውሃ በሎሚ ለሰውነት ጠረን፣ ለአፍ ጠረን፣ ለምንም አይነት ጠረን ለብ ያለ ውሃ በሎሚ ገላግሌ ነው። እዚህ ጋር ያሳየኋችሁ በሙሉ በጣም ለሰውነታችን ጤናን የሚሰጡ ቶክሲክ የሆነውን ነገር ከሰውነታችን ውስጥ ውልቅ አድርገው የሚያወጡ ለመክሳት ብቻ ሳይሆን ለሙሉ ጤና የሚመከሩ ድሮም የነበሩ አሁንም በዚህ በሰለጠነው ዓለም ዶክተሮች የሚመሰክሩለት ሁነኛ መፍትሄ ነው። ነጭ ሽንኩርት እኔ በጣም ብዙ ጊዜ ተጠቅሜዋለሁ። እንደዚህ በማር አድርጌ ቆንጆ ማር ካላችሁ እንደዚህ ሰርታችሁ ሞክሩ። ከዛ ኮመንት ላይ ጻፉልኝ። ማር በነጭ ሽንኩርት ጠዋት በባዶ ሆድ መውሰድ ያለው የጤና ጥቅም፣ ነጭ ሽንኩርት በባዶ ሆዳቸው የሚወስዱ ሰዎች ያላቸው የአጥንት ጤና፣ ያላቸው ቆዳ፣ ያላቸው ጉንፋን ያዘን ብለው ሲሉ ሰምተው አይታወቁ። ሰውነታቸው በሙሉ በጣም ጤነኛ ነው። አንዳንዴ አለርጂ ያለው ሰው አለ። ከዚህ በፊት አጋጥሞኛል። ስለዚህ አለርጂ እንዳለባችሁና እንደሌለባችሁ የነጭ ሽንኩርት ቼክ አድርጉ። ምክንያቱም አንዴ ከዚህ በፊት የሆነች እህት እኔ እኮ ነጭ ሽንኩርት አለርጂ አለብኝ ብላ ኮመንት ላይ የጻፈችልኝ ነበረች እና የነጭ ሽንኩርት አለርጂ እንኳን እንዳለ በእሷ ነው ያወቅኩት። ስለዚህ እናንተ ጤናችሁ የሚፈቅድላችሁን ተጠቀሙ። ሲቀጥል የምትበሉት ምግብ ፍርኖ ዱቄት ኖ፣ የተጠባበሰ ነገር ኖ፣ ስኳር ያለበት ነገር ኖ፣ አልኮል ኖ። ጨካኝ መሆን አለባችሁ እንጂ ለምትፈልጉት ነገር ጨካኝ መሆን አለባችሁ። ስለዚህ እንደኔ ቆራጦች ይህንን ሙቀት ተጠቅመን የማንፈልገውን ነገር በሙሉ ከሰውነታችን ጽድት አድርገን እናወጣለን እያልኩኝ ከሶስቱ እናንተ የቱን ወደዳችሁት? የቱን ትጠቀሙታላችሁ? በየትኛውስ ለውጥ አይታችኋል? ኮሜንት ላይ ጻፉልን። በጣም ደስ ይላል። የምታደርጉትን ነገር በሙሉ ኢንጆይ እያደረጋችሁ አድርጉ። ከዛ በኋላ በሰውነታችሁ ላይ የሚገርም ለውጥ ታያላችሁ። መክሳት ለአጥንታችን ጤና ነው። መክሳት ለጭንቅላታችን ቀልጣፋነት ነው። መክሳት ሰውነታችንን እንደፈለግን በተለያየ አይነት ቦታ እንድንጠቀምበት የሚገርም ኤነርጂ እንዲኖረን ስለሚረዳን ነው። መክሳት ለመዘነጥ ብቻ አይደለም። መክሳት ስታይሊሽ ለመሆን ብቻ አይደለም። መክሳት ከበስተጀርባ የጤና ምልክት ነው። እንኳን አይደለም ለኛ ከ40 በኋላ ላለ ነው፣ ለልጆቻችን እንኳን መክሳት በጣም ትልቅ ጠቀሜታ አለው። ሲቀጥል እኛ ጥሩ የሆነ ሰውነት፣ ጥሩ የሆነ የምግብ አበላል ዘይቤ ካለን ልጆቻችን እኛን እያዩ ደግሞ እነሱም ጃንኪ፣ ቆሻሻ፣ የማይጠቅም ስኳር ያለው ለበሽታ የሚዳርግ የማይሆን ጣፋጭ ምናምን ሲያግበሰብሱ አናያቸው። ስለዚህ ዲስፕሊን ከኛ ይጀምርና ከዛ ወደ ልጆቻችን ይሄዳል እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ ያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ስለተከታተላችሁኝ ከልብ አመሰግናለሁ። አደራ ላይክ ማድረግ እንዳትረሱ እያልኩኝ